የሟች ቤት ነው ቤቱ። ረጅም ጊዜ ነው ቆንጥጣን ያሳደገቻቸው በስነ ስርዓት። ስለዚህ እርሶ ኃላፊነት አለብኝ። ለይቅርታ መዘጋጀት፣ ይቅርታ መጠየቅም ትልቅ ነገር ነው። የዳ አደራ ደግሞ በጣም ነው የማከብረው። አለመስማማት የተወሰነ ተፈጥሮ እንደነበር እንደዛም አድርጋኝ አልቀየዋል። በጣም ደስ ብሎኛል። ከሷ በፊት እኔ በሞደት ይቅርታ መጠየቅ ትልቅነት ነው። ያው ትንሽ ትልቅ አይልም። ይቅርታ 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 ይቅርታ። ሰላም ተመልካቾቻችን እንዴት ናችሁ? ዛሬም ተረኛ ባለ ታሪክ ይዘን ስቱዲዮ ተገኝተናል። ወደዛው እናልፋለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ከስሞትን ጀምር። ስሜ ታደሰ ገብረ ንጉስ ይባላል። እሺ፣ እስቲ ማንን ይቅርታ ለመጠየቅ ወይም ደግሞ እርቅ ለማውረድ መጡ ዛሬ? ዛሬ ከእህቴ ልጆች ዮርዳኖስ ሀብቱና ኤደን ሀብቱ ይባላሉ። አጎት ነው እርሶ? እኔ አጎት ነኝ። የሟች ቤት ነው ቤቱ። እህቴ የእህቴ ነች። የእህቴ ልጆች ናቸው እነሱ። አባቷም እናቷም ሞተዋል። እንግዲህ ሲሞቱ እኔ ነኝ ያለሁት። እኔ የምላቸውን ካልሰሙኝ ደግሞ መጥፎ አቅጣጫ ሄዳሉ ብዬ ፈርቼ ነው። ከነበራቸው ጥሩ ጸባይ አንጻር። እድሜያቸው ስንት ነው? ትልቋ 25 26 ነች አሁን ያለችው። እችኛዋ ደግሞ ገና ትንሽ ናት፣ 18 ዓመት ናት። እስቲ ቀድሞ የነበራችሁ ግንኙነት ምን ይመስላል? ቀድሞ የነበረን ወላጆቻቸው በህይወት እያሉ? በህይወት እያሉ እህቴ በጣም ጠንካራ ነች። አዜብ ትባላለች። ቆንጥጣን ያሳደገቻቸው በስነ ስርዓት። አንገታቸውን ደፍተው ይወጣሉ፣ አንገታቸውን ደፍተው ይገባሉ። በጣም ሲሪየስ ናቸው። የኑሮ ሁኔታቸው ምን ይመስላል? እስቲ የኑሮ ሁኔታቸው ግን እግዚአብሔር ይመስገን ምንም የሚያጡት ነገር የለም። እንደውም ልጆቹም ጎበዞች ናቸው። ትልቋ እንዳልኩሽ እንትን አካውንታንት ነው የምሰራው እና ደሞዝ አላት። ትንሿም ደግሞ ስራ ጀምራለች። ምንድን ነበር የተፈጠረው መሀላችሁ? እስቲ ትንሽ እንዳጎትነቴ ስመክራቸው ሊያዳምጡኝ ይገባል። ነገር ግን ከጊዜ በኋላ ያው መቼም ታውቂዋለሽ የወጣትን ነገር እንደዚህ ለምን ገባሽ፣ ለምን ወጣሽ፣ ለምን እንደዚህ አላት እና አስተዋወቀኝ። ጓደኛዬ ነው። ኦኬ እኔ እንደ አባትሽ ምን እንቆጠራለሁ? አጎቴ ነው ተዋቀው። እንዲህ ነው አይባል። ስርዓት እኮ አለ ለሁሉም ነገር። እንድናቅ ያደረገችኝ ትልቋ ናት። እንደዛም አድርጋኝ አልቀየባት። ቀድሞ ጥሩ ግንኙነት ነበራችሁ? በጣም በጣም እንደነገሩን ከሆነ እንግዲህ አሁን ትልቋ 25 26 ዓመቷ አካባቢ ነች ያለችው። ያው ትልቅ ነች ማለት ነው። ለትዳርም ልጅ ለመውለድም እየቀረበች ነው ያለችው እና ምናልባት የእርሶ ቁጥጥር በስቶባት ራሴ ልችላለሁ ትልቅ ነኝ የሚል አይነት ነገር ውስጧ ተፈጥሮ እንደሆነ እስከሱ አንግል አስበውት ያውቃሉ እርሶ? ልክ ነው፣ አስቤዋለሁ። አሁን እንዳልሽው እኔም ደግሞ ያ ነገር እንዳይሆን ይኸውልሽ አልኳት። እኔ በማንኛውም ነገር ባንቺ ላይፍ ውስጥ አልገባም፣ ገብቼም አላስጨንቅሽም። በጊዜ ደባደብ ነበር። የጨርቆስ ባምባርድ ግሩፕ ነበር። ያልገባሁበት የለም። እንደዛ ሆነን ግን ምንም ጥቅም የለውም እኮ። ምክንያቱም በእንትን ነው በብሬን ነው ሰው። ምርጫው ያንቺ ነው። አስተዋውቂኝ። አንቺ እኔን ካላከበርሽኝ ሌላ ሰው እንዴት ያከብረኛል? እንዴት ሊያከብረኝ ይችላል? ትንሿን አቅጣጫ ላስይዝበት፣ አትረብሽኝ። ትንሿን አቅጣጫ ከያዘችልኝ አንቺ እንደፈለግሽ፣ እሷ ፊት ደግሞ ሌላ አይነት አክት አታድርጊ። ጀንትል ሆኚ፣ በሰል ያለ ጭንቅላት ይኖርሽ። በአንቺ እድሜ ያሉት እኮ ብዙ ነገር ያደርጋሉ። ስለዚህ አንቺ ቁም ነገር ለመሆን ፈልጊ፣ እኔ ደስ ይለኛል። ሰው ስታመጪ ደግሞ አስተዋቂ። ቢያንስ ቤቱ እኮ ይደፈራል። ምክንያቱም ማንኛውም ሰው ሲመጣ እኮ ይሄ እንደዚህ ከሌ ነው ተባብሎ ሰላም ይባባላል። ስለዚህ አባትና እናቷ ሞቷል ተብሎ መቀለጃ አይሆንም። ሁለት እህትማማቾች ናቸው እንዴ መሀል የሚጠበቃቸው አጎቷቸው ነው የሚሉኝ እኮ ጎረቤቶች ናቸው። እሳቸው ባይኖሩ እኮ ይደፈር ነበር ቤቱ የሚሉት እነሱ ናቸው። ምክር ብዙን ጊዜ አይቀበሉኝም። ማለት ይሰሙኛል፣ ግን ተግባራዊ አያደርጉት። ያችኛዋ ምንም መስሚያ የላትም። እንኪ ስላት እንኳን እኔ ደስ ብሎ የሚሰጣት ስጦታ አትቀበለኝም። ትልቋ ለትንሿ ነው የምሰጣት። ምንም እንደው በቃ ከኪሴ ማውጣውን አላየው ከመውደዴ የተነሳ ደስ እንዲላት ነው የምፈልገው። በቃ ስለዚህ እሷም በጣም ነው የምትወደኝ። ልጅቷ የሌላትን ጸባይ እችኛው ያስተማረቻት ነው። ተይ በሉልኝ፣ በዚህ አጋጣሚ ተይ። ወንዝ በአንድ አቅጣጫ በምትፈልጊው ነገር ቆፍሬስ ካልመራሽው
ወደ ሌላ አቅጣጫ ነው የሚሄደው። ንብረትም ያበላሻል። ሰውም እንደዛ እኮ ነው። አደራ አለብኝ በቃ አደራ። አደራ ደግሞ በጣም ነው የማከብረው። ስለዚህ እርስዎ ኃላፊነት አለብኝ ከሚል አንግል ነው እንጂ ሌላ ምንም ከበደም ነገር የለም። ያው መታገስ ነው። ምክንያቱም እኔ በእድሜ ትንሽም ሰለብያለሁ፣ ግን ቤተሰቦቼ ሞቷል። አባቴ፣ ወንድሜ ጠቅላላ ማለት ይቻላል ያለ ነው 12 ቤተሰቦች ውስጥ 3 ነን ያለ ነው። ለመጨረሻ ጊዜ አሁን የተገናኛችሁት መቼ ነበረ? የተገናኘሁት ባለፈው ወር ነው። አገኘኋት ትንሿ። አሁን መሀላችሁ ሰላም ቢፈጠር ከዚህ በኋላ እንዴት ለመቀጠል አስበዋል? ኧረ እኔ ዋናው በቃ ሰላም ነው። ዋናው ሰላም ነው። አይቻቸው ሊሄድ ነው። እኔ አልኖርም ከነሱ ጋር። ምክንያቱም ትዳር ሊያገቡ ይችላሉ፣ ጎጆ ሊቀልሱ ይችላሉ፣ ሌላም የራሳቸው ላይፍ ነው። እንደ ልማዴ መቼም ሳላየት አልሄድም ብዬሻለሁ። ቤዝ ከፈጠርን መጥቻ አያታለሁ። ያለኝን ወርወር እያደረኩ ሰላም ነሽ ወይ አለሽ ወይ? አሁን በቀጣይ ያው መሀላችሁ እርቅ፣ ሰላም፣ ያው ጸብ እንኳን አለ ማለት በጣም ይከብዳል አይደለ? አዎ የአባትና የልጅ ጉዳይ ነው። ግን በደንብ ሰላማዊ ነገር እንዲፈጠር እኛም እንሰራለን። በቀጣይ የምናሳውቀው ይሆናል ማለት ነው። በጣም እናመሰግናለን። እሺ፣ አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም ተመልካቾቻችን፣ በድጋሚ ተገናኝተናል። ዮርዳኖስ ለምን እንደመጣች አታውቅም። ሌላ ምክንያት ፈጥረን ነው የመጣ ነው። ለዚህም በጣም ይቅርታ እንጠይቃለን። አቶ ታደሰ አጎታችሁ ነው። መሀላችሁ ትንሽ አለመግባባት፣ አለመስማማት የተወሰነ ተፈጥሮ እንደነበር አጫውተውናል። ምን ተሰማሽ ግን? በጣም ደስ ብሎኛል። ያው እንደዚህ በመፈጠሩ እሱም ቀድሞ ስቴፑን በመምጣቱ እዚህ በጣም ደስተኛ ነኝ። እኛም በጣም ደስ ብሎናል። እኛም ደስ እስቲ አጎታችሁ ነው አይደለም? አሁን የተወሰነ አለመግባባት ቢፈጠርም ቀድሞ እንግዲህ በጣም ጥሩ ግንኙነት እንዳላችሁ ሲነግረን ነበር በቃለ መጠይቁም። እና እስቲ አንቺ የተወሰነ ደግሞ አስታውሽን፣ ምን ይመስል ነበር በልጅነታችሁ የነበራችሁ ግንኙነት ካጎታችሁ ጋር? ያው የእናታችን ወንድም ነው፣ ታላቅ ወንድሟ ነው። ያው ብዙም ባንቀራረብም እንገናኛለን አልፎ አልፎ። ያው እሷ ካረፈች በኋላ በጣም ግንኙነታችን ሰፍቷል። ከዛ በኋላ የሆነ አንዳንድ አለመግባባቶች ተፈጠሩ እና ያው ቤተሰብ መካከል በዛ ነው። ያው አለመግባባት ይፈጠራል በየትኛውም ቤተሰብ መሀል። ከዛ በኋላ ግን ደግሞ እንደገና ዞር ብሎ እና አዲስ ግንኙነታችንን ሰላማዊ ይሁን መሀላችን ያለው ነገር ብሎ ማለት ትልቅ ነገር ነው ብዬ አስባለሁ። ታናሽ እናንተ ናችሁ፣ ትልቅ ሰው ነው እሱ። ነገር ግን እሱም አላገደውም። እፈልጋለሁ ከነሱ ጋር በደንብ መቀራረብ ብሎን ነው። በዛ ምክንያት ነው ይሄንን ፕሮግራም ለማድረግ የተዘጋጀ ነው። ያንቺን ምላሽ ደግሞ እንደዚህ መሆኑ በእውነት እኔ በጣም ነው ያስደሰተኝ። ትልቅ ረፍት ነው የሰጠኝ። ያው ቤተሰብ ነው። በቤተሰብ መካከል አንዳንድ ያለመግባባት ይፈጠራል። ግን ያው አለ አይደል ሰው ይቅርታ ሲጠይቅ ያው ይቅርታ ማድረግ ትልቅነት ነው። ያው አለመድገም ነው ዋናው ጥፋቱ የአንድ ሰው። ታናሽት አለች? አዎ ታናሽት አለች። እስቲ አስተዋውቂ ነትሽ። ኤደን ትባላለች። ታናሼ ናት። በ5 ዓመት ነው የምበልጣት። አሁን ተማሪ ናት። ለጊዜው እዚህ ሀገር የለችም። ቅርብ ጊዜ ነው ወደ ውጭ ሄደችው። አንቺስ በምን ሙያ ላይ ነው ያለሽው? እኔ ተማሪም ነኝ፣ ሰራተኛም ነኝ። አካውንቲንግ ተማሪ ነኝ። በጣም ጥሩ። ዮርዳኖስ ጋሽ የምትጨምረው? ብዙ ጊዜ አንዳንዴ ሰዎች ወደዚህ አይነት ሁኔታ በሚመጡበት ሰዓት ላይ ስሜታቸው ምስቅልቅል ያለ አይነት ሁኔታ ነው። ግን አንቺ ላይ ያየሁት ነገር ደግሞ በጣም ትልቅ ነገር ነው። ታዴ ጋ ያየሁት ነገርም አንቺ ጋ ያየሁት ነገር፣ ብዙ ጊዜ ይቅርታ የሚጠይቁ ሰዎች ይመስለዋል ለሰው ታናሽ ታላቁን ይቅርታ ማጠየቅ አለበት እያልተባለ በቃ ምስቅልቅሉ የወጣ ጉዳይ ነው። ግን በዚህ እድሜው እሱ ደግሞ የሆነ ነገር አለ፣ ውስጤን እረፍት ነፍቶኛል። ስለዚህ የአደራ ልጆችም ናቸው። እህቴ በዚህ ምድር ላይ የለችም፣ ስለዚህ ኃላፊነትም አለብኝ ምናምን ብሎ ወደዚህ አቅጣጫ ላይ መምጣት ራሱ እኮ በጣም ከባድ ነገር ነው። ትልቅ ነገር ነው። ትልቅ ነገር ነው። ይሄንን ማሰብ እያቃተን ነው እኮ ዛሬ ተበታትነን፣ አንዱ አንዱን እየጠበቀ ተበታትነን።
አንቺ ደግሞ ምንም የተነገረሽ ነገር የለም ያለው ሁኔታ ፊትሽ ላይ የታየው ነገር ገና ስትሰሚ የብርሃን ነገር ነው ፊትሽ ላይ ያየሁት። ልጄ ተባረክ፣ እንጀራ ያወጣልሽ ትልቅ ነገር ነውና የእውነት እንዲህ አይነት ነገሮችን ነው ነገ አንቺ ብዙ ነገር እንደምታስተምሪ ከፊትሽ ያየሁኝ። በቃ ለይቅርታ መዘጋጀት፣ ይቅርታ መጠየቅም ትልቅ ነገር ነው። ይቅርታ ሊጠይቅ የመጣ ሰው ደግሞ ከዛ የበለጠ ይቅርታ ከሚጠይቅ ሰው የበለጠ ደግሞ በዚህ ምድር ላይ የተከበረ ሰው የለም። በቃ ይቅርታ መጠየቅ እኛ እኮ በድለንም ብዙ ነገር አድርገንም ይቅርታ እንድንጠየቅ እንፈልጋለን እኮ። በቃ ይሄ ነው የኛ ችግራችን፣ ስህተቱ ይሄ ነው። ስለዚህ አንቺ ይቅርታ ስትጠየቂ እንደው በትልቅ ሰው ይቅርታ ስትጠየቂ ለአንቺ ደግሞ ትልቅ ክብር ነው። ትልቅነት እኮ በቃ በጣም ጋሽ መርቀዋል። እኔ ደግሞ በድጋሚ ላመሰግንሽ እወዳለሁ። የአባት ምርቃት ደግሞ መሬት ጠብ እንጂ መሰለሽ ነው። ስለዚህ አሁን ጋሽ ታዴን ወደዚህ እንጥራውና ሁለታችሁ ደግሞ የተወሰነ እንድታወሩ እናድርግ። ተመልካቾቻችን በድጋሚ እንግዲህ ጋሽ ታዴን ወደዚህ ጋብዘነዋል፣ እንዲገናኙም አድርገናል ከዮርዳኖስ ጋር። ምን ተሰማ ጋሽ ታዴ ፊት ለፊት ስታያት? በጣም እጅግ በጣም ረክቻለሁ። በእውነት እንቅልፍ አጥቼ በጣም ተጸጽቼ ነበር። በእውነት ያሉኝ እነሱ ስለሆኑ በጣም እንዴት ብዬ እያለቀስኩ ነው። አይኔ ራሱ ምስክር ነው። ስለዚህ አሁን ሳያት በጣም ነው ደስ ያለኝ። በእውነት ትኑርልኝ። እውነቴን ነው። እኔ ቀርቼ ከእሷ በፊት እኔ በሞት ደስተኛ ነኝ። ምክንያቱም ያሉኝ ከበካችሁ ደስ የሚሉኝ ሳያቸው ራሱ ረካለሁ ውስጤ። ቤተሰቦቼ በሙሉ ኦል ሞተዋል። ታውቃለች፣ ከትንሽ እስከ ትልቅ ያሉት 2 ናቸው የተረፉት፣ በሙሉ የሉ። ስለዚህ እነሱን ሳይ በህይወት ያሉ ነው ቤተሰቦቼ የሚመስለኝ። በጣም 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 ብልጥና ጎበዝ ናት። ስለራሷ ዓላማ በራሷ ላይፍ አልገባም ብያታለሁ ደግሞ። ምክንያቱም የሰው ልጅ እድሜው ግፋቢል 70 80 ከዛ በላይ ድካም ነው ይላል መጽሐፍ ቅዱስ። 80 የደረሰ እንደውም የተባረከ ነው። ለየትኛው ጊዜ ነው ይሄ? ከራሴ ጋር ብዙ ተሟገትኩኝ። በእውነት የእርኩስ መንፈስ እንኳን ሰውና ሰው እናትና ልጅ ያለያያል። በአሁኑ ሰዓት ስትስማሚ አይወድም። እኛ ጋር አንተ ከመግባት በፊት ከዮርዲ ጋር አንዳንድ ነገሮችን እያመራን ነበረ። እኛ እኮ ያጠፋነው ጥፋት እኮ ብዙ ነገሮች ከሆነ ያለው በተለይ እኔ እናንተ በዚች ምድር ላይ ብዙ ነገሮችን አጥፍተናል። በቃ ጤነኛ ነገር ሳይሆን መርዝ ጥለን እኮ እየሄድን ያለ ነው እና ይሄን ማድረግ የእውነት እድሜ ጤና ይስጥ ወንድሜ። ልክ ነው፣ ልክ ነው። በጣም እናመሰግናለን። በድጋሚ ግን ከአንቺ ምንም የሰማው ቃል የለምና የተወሰነ ነገር ብትዩ ደስ ይለኛል። ስታዩ ምን ተሰማሽ? ከተያያችሁ ምን ያህል ጊዜ ሆናችሁ? ረጅም ጊዜ ነው፣ ወራት ነው። ያው ደስ ብሎኛል። አሁን እሱም በማየቴ እዚህ እንደዚህ በማየቴ ደስ ብሎኛል። ያው ይቅርታ መጠየቅ ትልቅነት ነው። ያው ትንሽ ትልቅ አይልም የሚጠይቅ ይቅርታ። ደስ ብሎኛል። እኔ ይሄ በመፈጠሩ በጣም ደስ ብሎኛል። ያው እኔ ዝግጁ ነኝ ይቅርታ ለይቅርታም ለምንም የሚያጠፋውት ካለ በጣም ይቅርታ ጠይቃለሁ። ያው ደስ ብሎኛል። በአጠቃላይ በጣም ደስ ብሎናል። እኛም እንደዚህ አይነት በደንብ የተሳካ ምን ይፈጠራል? እኛ በምናየው ከዚህ በፊት በምናስታርቅበት ሁኔታ ይቅርታ ጠያቂ ይመጣል። ከዛ በኋላ ይቅርታ የሚጠየቀው ሰው ያልጠበቅነው አይነት ነገር ይፈጠራል። ወይ አልቀበልም ይላል፣ ወይ በጣም ብዙ ነው የተበደልኩት ይላል እና የማንጠብቀው ነገር ይፈጠራል ብዙ ጊዜ እና ከአንቺ ያየነው ምላሽ ግን በእውነት በጣም ቆንጆ ነው። ስራሽን፣ ትምህርትሽን እግዚአብሔር ይባርክልሽ። በድጋሚ በጣም ደስ ብሎናል። ዮርድዬ በእውነት ነው የምነግርሽ፣ በጣም በጣም ከሚገባው በላይ ነው የተደሰትኩት ውስጤ ማለት ነው። ምክንያቱም አንቺ ወደ መልካም ነገር ስትመጪልኝ፣ እኔ ወደ አንቺ ደግሞ ወደ መልካም ነገር ስንመጣ መግባባት ነው የሚኖረው። ገብቶሻል? አንድ ሰው ካልተግባባ አስቸጋሪ ነው። ግን አንድ ነገር የምነግርሽ የበደልኩሽ ነገር በጣም
ይቅርታ ጠይቅሻለሁ። ምናልባት ሳላውቅም አውቄ የሚሆን የበደልኩሽ ነገር ካለ በእግዚአብሔር ስም አሁንም እለምንሻለሁ ይቅርታ እንድታደርጊልኝ። ደግሞ የምወድሽ ምንድነው ስልክ አትዘጊም አንቺ። በቅርብ ጊዜ መዝጋጅም በእውነት አትዘጋም። ቁም ነገረኛ ነች በእውነት እና ያችን ትንሿን አደራሽ። ሁለታችሁ አንድ ናችሁ። እስኪ ይሄን እጄን ወደ እጄን እጥለዋለሁ። የአደራ ልጆች ናችሁ እኮ የእህቴ ልጆች ናችሁ። ስለዚህ እናንተም ሳይ ምን ውስጥ እንደሚሰማኝ አንቺ ማወቅ አትችይም። እረካለሁ። አሁን ለመጣሽበት እንኳን በህይወት አዜብን ነው የምትመስለው፣ እህቴ ነው የምትመስለው መልኳ። እነኝህ ወጣቶች ናቸው። እኔ እንደ እኩል ደረጃ ምናምን እንትን አላችሁም፣ አልፎካከራችሁም ማለት እንደ እንትን ቂም ምናምን አልይዝባቸውም። ምክንያቱም ጊዜያቸው ነው። እኔም አሳልፌዋለሁ። እኔ አንቺን ስታከብሪ ቤቱ ይከበራል እኮ አንቺም እህትሽም ትከበራላችሁ። እኔን ከናቃችሁኝ ደግሞ ብቻቸውን እኮ ናቸው ሊል ይችላል። ይቅር ተባብላችኋል። ወደኋላ ተመልሶ ማውራት ጥቅም የለውም። ስለዚህ የቤተሰብ ጉዳይ ደግሞ አሁን ከእንግዲህ በኋላ የቤተሰብ ጉዳይ ያሉትን ነገሮች ሁሉ ይመጣል። ወደዚህ ሄደው ወደዚህ ይመጣል። እኛን አይቶ ሌላ ህብረተሰብ ደግሞ ቁርሾ ያለበት የተጣላ በትንሹም በትልቁም የተጣላ እኛን አይቶ እንዲታረቅ መልእክታችን ነው። በተረፈ ደግሞ እዚህ ፕሮግራም አዘጋጆቹ እጅግ በጣም ወዳቸዋለሁ፣ አከብራቸዋለሁ። እድሜና ጤና ይስጣችሁ። ላሰባችሁት ዓላማ ሁሉ የተሳካ ይሆንላችሁ። ጥሩ ጊዜ እመኝላችኋለሁ። ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር እንደው ይባርካችሁ። ተባረኩ። ያሰብሽው ይሳካ። ይወድዬ አይዞሽ፣ እሺ? ተስፋ እንዳትቆርጪ፣ በርቺልኝ። የሚከፋሽ ነገር ካለ ደግሞ አማክሪኝ። ቢያንስ ትንሽዬ ያለችኝ እውቀት ማካፈልሽ ደስ ይልሻል። ይቅርታ ጠያቂና ይቅርታ ተጠያቂ እንዲህ በሰላማዊ አይነት ሁኔታ ላይ የነበሩትን ነገሮች ፈቶ ለወደፊቱ ለቀሪ ህይወት ማሰብ እናንተን ማለት ትልቅ ነገር ነውና እንግዲህ ማመስገን ነው። አንተን ነው ማመስገን። የመጀመሪያ ደረጃ ላይ አንተን ነው ማመሰግነው። ይቅርታ ጠይቀሃልና እግዚአብሔር ይስጥ፣ እድሜ ይስጥ። ደግሜ ነው የምልህና ልጄ አንቺም ደግሞ ለይቅርታ ደግሞ እጅሽን ዘርግተሽ ይቅርታን ተቀብለሽልና ሁሉ ነገር በእድሜ ዘመንሽ ሁሉ ክፉ አይንካሽ፣ ሁሉ ነገር ያማረ ነገር ይሁን። ቤቴ ለኔና ለአንቺም ደግሞ እድሜ ጤና ይስጠን። እንግዲህ እንዲህ እያስታረቅን ነው ያለ ነው። አሜን። አዎ በጣም የእኛም ደስታ ይሄ ነው። እንዲህ ተስማምታችሁ እየሳቃችሁ የሳቀ ፈገግታ ፊት ማየት ለእኛ በጣም ትልቅ ደስታ ነው እና በድጋሚ እናመሰግናለን። እኛም እናመሰግናለን። ኖሪልኝ። ዝቅ በይ እስኪ ዝቅ በይና እኔ እንደዚህ አልወድም። ጥሩ ነው በቃ ባህላችን፣ ኢትዮጵያዊ ባህላችን። ጎሽ አመሰግናለሁ። ተባረክ። ይጨርሱ። እግዚአብሔር ይባርካችሁ። ተባረክ። እድሜና ጤናችሁ ይሁን። አሜን አሜን አሜን። እኔ እና አንቺ ማስታርቀን እንሳሳም እንጂ እስቲ ምን ተብለሽ ነው ወደዚህ የመጣሽው? እስቲ ከሱን ጀምር። ምን አለ ብለው ነበር አዘጋጆች ያመጡሽ? ያው የህይወት ልምድ ምናምን የሚል ነው። ያው ተሞክሮ ምናምን እንላለን ብለው ነው ያመጡኝ። ያው ስላለው ሀሳብ ምንም አላወኩም ነበረ። ያው በዚህ ምክንያት ነው የመጣሁት። ስታውቂ ምን ተሰማሽ? ያው ደስ ብሎኛል። ምክንያቱም ያው አንድ ሰው ይቅርታ መጠየቅ ትልቅ ነገር ነው። ደስ ብሎኛል። ያው ጠብቀሽ ነበር? አልጠበኩትም ጭራሽ። እህትሽስ ምን የምትል ይመስልሻል? አብራችሁ አይደላችሁ? አይደለንም። አዎ። ስታውቅ ከአጎትሽ ጋር የመፈጠሩን ስትሰማ ምን የምትል ይመስልሻል? እስቲ ያው እሷም እንደኔ ነው አመለካከቷ የሚሆነው። ደስ ይላታል። በጣም ነው ደስ የሚላት። ያው እነግራታለሁ፣ ያው በስልክም ቢሆን ደስ ይላታል። ደስ የሚላት ይመስለኛል። በእንደዚህ አይነት ሁኔታ ባይሆን ኖሮ በእኛ ዝግጅት ክፍል ባይሆን ኖሮ ይቅርታ ለመባባል እርቅ ለማውረድ አስባችሁ ታውቃላችሁ ከዚህ በፊት? አዎ ከአንዴም ሁለቴም ምናምን ተፈጥሯል። ያው ይቅርታ አውርደናል።
ግን ያው ድጋሚ የሆነ አለመግባባቶች ይፈጠራሉ በዛ ምክንያት እንጂ ብዙ ጊዜ ይቅርታ ለማድረግ ወስኛለሁ። እሱም ለመጠየቅ ወስኖ ያውቃል። ያው ቤተሰብ እስካሁን ድረስ አንዳንድ ቅራኔም እንትንም አይጠፋም። ግን ያው እሱን ነገር አጽርተን ለመቀጠል አስባለሁ እዚህ በኋላ። እኔም አመሰግናለሁ። በጣም እንደ ዛሬ ደስ ብሎኝ አያውቅም በህይወት ዘመኔ ነው የምነግራችሁ። እንደው ማጋነን አይሆንብኝ። ምክንያቱም ልክ እንደ ሾክድ ነው የሆንኩት። ውስጤ በደስታ ንዝረት ሲነዝረኝ ይሰማል። እንባይ ሁሉ ሊመጣ ነበር። ትመጣለች ብለህ ጠብቀህ ነበር መጀመሪያ? በጭራሽ፣ በእውነት በጭራሽ። እኔ የገረመኝ ይሄ ነው። እንዴት ማክበሯ ራሱ ሁለተኛ ጊዜ ስታሳየኝ ነው። ሰላም ስላወረዳችሁ ምን ተሰማ? እጅግ በጣም እንደዚህ አይነት ደስታ እኔ በጣም ብዙ ጊዜ አሳልፌያለሁ። እኔ እንጃ እንደዚህ አይነት እንዳሁኑ ደስ ብሎኝ አያውቅም። ምክንያቱም ትመጣለች ብዬ ኤክሴፕት አላረኩም። ታረቃሉ ብላ እሺ ትላለች ብዬ አላሰብኩም። ለካ እሷም ውስጧ እንትን ይል ነበረ፣ ይፈልግ ነበር ለመታረቅ።